የምትሄድባቸው ቦታዎች መካከል ለጎንደር ልዩ ፍቅር እንዳለ አውቃለሁኝ። እንደውም ጎንደርን የጥልቅ የሆነ የፍልስፍና ያለባት ሀገር ትላታለህ። ያልተመረመረ ብዙ ነገር እንዳለ ብዙ ጊዜ መጽሐፎችም ጎንደርን ፍለጋን ጨምሮ መጽሐፎችንም ጽፋል። ምንድን ነው ከጎንደር ጋር እንደዚህ በፍቅር የጣለ? ጎንደር በጣም ደርባባ ናት እና ሪሊ ወደ ውስጥ ማዳመጥ ከቻልክ ሲምፕሊ ኮሚኒኬት የምታደርጋት ከተማ ናት። ብዙ ጥንታዊ ከተሞች እንደዚህ አይነት እድል ይሰጣሉ እና እኔ በጣም ነው ማናገራት። አሁን ለምሳሌ ሰው እንደነዋላችሁ ምናምን እንደምለው ጎንደር ስከባ ከከተማው ጋር ወይም ሌላው ሰው ጉዝ ከሚለው ነገር ጋር እነጋገራለሁ። ደህና ነሽ፣ ደህና ከርመሽ ነው፣ መንገዶቹ እንዴት ናቸው ምናምን። አንዳንድ ሰው ዞር ብሎ ያኛል ደንገጥልና እሱን ካለፍኩ በኋላ ደግሞ ያው የአድባራትም ከተማ አይደለች ደግሞ የታመመ ለጸበል መጥቶ ነው ምናምን እንዳይለኝ ብዬ እሱን ካለፍኩ በኋላ አወራለሁ። ይኸውልህ አሁን ጎንደር የትላንት ከተማ አይደለች፣ ትናንትናን ከነጋ ጋር የምታገናኝ ናት። እና አንተ አስበዋል ዛሬ ላይ እዛ ስትሆን በደንብ ወደ ኢትዮጵያ ታቀርበኛለች። እና ነቅቼ ነው የምመለሰው። ትንሽ ቀናት ስቆይ ብዙ ነገሮቿ ደስ ይሉኛል፣ በጣም ብዙ ነገሮቿ። የሚገርም ነገር እኔ ጎንደር ስሄድ መጀመሪያ የማደርገው መምጣቴን ለሰዎች እነግራለሁ። ለምን እንደሆነ ታውቃለህ? ተስካርና ጠበል ጠዲቅ ይዘውኝ እንደሄዱ ገብተናል እሺ እያልኩ ደውላለሁ በየሰው ጋር። እዛ አሁን ወይ ተስካር ስትሄድ ወይ ጸበል ጸዲቅ ስትሄድ የሚሰማ ስሜት አለ። ይሄ የሰው ትብብር፣ ድግሱ ምኑ የተለየ ነገር ነው። ለዛ ነው ብዙ ጊዜ ከያኔዎች በጣም ይቸገራሉ። ሁሌ ይዘፈናል አይደል? አዲስ ሁሌ ጎንደር የተዘፈነ አዲስ ዘፈን እንዳለ እንግዳ ነው የሚሆነው። በቃ አሁን ጨረሰ ይህ ሰውዬ ከዚህ በኋላ የጎንደር አይዘፈንም ስንል ሌላ ሰው ደግሞ ይመጣና እንዲሁ በጎንደር ዘፈን ሲገዛን ይከርማል። ደግሞ ሌላ ይመጣል። በቃ ይሄ አሁን ያበቃ ነው ስትል አዲስ ይወዳል። ትለያለች። ፕሮግራሞች በጣም ነው የሚያስቀኑት። እኔ በግሌ እንደ ጋዜጠኛ በጣም ብዙ አድቬንቸሩን ተሳልፈውና በጣም የምወደው የምቀናበትም ነው። መጽሐፍም ላይ ጎንደርን ፍለጋ ላይ ከፎገራ ጀምረህ የምትናገረው ነገር ማስታወሻን የምትገልጸው ነገር በደንብ እዚህ አካባቢ እንደዚህ አለ እያልክ አንዳንዱን ቦታ ደግሞ ረግረጉንም ሩዙንም ሁሉንም ፊል እያደረግከው ነው የምታልፈውና ስለ ጎንደር እያነሳን ስለሆነ አረጀች እያሉ ሰዎች ሲያሙሽ ሙሽራንሽ ጎንደር ይሰፋል ልብስሽ ነው አይደለ? እርጅናና ከተማነትን ሙሽርነትን አንድ ላይ የምናይባት ከተማ ናት ትላለህ መጽሐፍህም ላይ ማለት ነው። በጣም እሱን ነገር እያፊል አድርገነዋል። ማማ ትባላለች እኮ የሚገርም ማለት ነው። አንድ ማማ ደግሞ ሙሽሪት አይባሉም። ጎንደር ይኸውልሽ እናትነትን ከሙሽራነት ሳትነጣጥል ይዛ መኖር የቻለች ናት። አረጀች ስትያት ታብባለች። አበባ ናት ስትያት ደግሞ የዛፍ ዕድሜ ያላት እና በጣም የተለየች ከተማ ናት። በነገራችን ላይ ከጎንደር ዘፈን ግጥሞች ከግማሽ እጅ የሚበልጡት ከጥንት ጀምሮ ሲባሉ የነበሩ ናቸው። አበባ አበባ የጎንደር ከተማ የሚለው ዘፈን በአፄ ፋሲል ጊዜ የተዘፈነ ነው። ይኸው ዛሬም ድረስ አበባ አበባ። ሌላ ደግሞ ምን ወዳለሁ መሰለ እንግዲህ የጫካ ሰው አይደለም። በጣም ጥሩ ከተማ ናት እና ለዋርካ ትዘፍናለች። ሹሩሩ ጎንደር ጎንደር ሹሩሩ የዋርካሽ መስፋፋት የአየርሽ ማማሩ። ይኸውልህ ዋርካን ከአየር ጋር እንግዲህ አስበው ይሄ ከድሮ ጀምሮ እና የዋርካሽ መስፋፋት የአየርሽ ማማሩ ምናምን ሲባል እኮ የሆኑ ሰዎች እስክስታ ይመጣል እና ዋርካ ሲነሳ የአየር መልካምነት ሲነሳ ምናምን እነዚህ ነገሮች ዩኒክ ያደርጓታል። አንተም ባይሸልሙ ሰራበት ነገር እኔ ያው የቅርስ ጥበቃ ላይ ስለሆነ ስለ ጎንደር እያነሳን ስለሆነ አሁን ደግሞ የአፄ ፋሲለደስ ቤተ መንግስት ታድሶ በተለየ መንገድ ደግሞ ቀርቧልና ያው ቅርስ ደግሞ መጠበቅ አለበት፣ መታደስ አለበት፣ አብሮም ደግሞ መቀጠል አለበትና እንደ ጎንደር አሁን ያለውን ገጽዋን ስታይ ምን ተሰማ? የመጨረሻው መጽሐፌ ላይ ከተካተቱት ርዕሰ ጉዳዮች አንዱ መልክዓ ጎንደር ነው። ስለ ጎንደር በመልክ ያጻጻፍ ዘይቤ የጻፍኩት ነው። እኔ ይገርመኛል ጎንደር በጣም 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 የሚያስጨንቅ ቅርስ ይዛ ነው የኖረችው። በነገራችን ላይ ያ ግቢ ላለፉት በርካታ ዓመታት ለኛ ሁለት መልክ አለው። ያኮራልም ያሳፍራል። አባቶቻችን ስለሰሩት ያኮራል፣ መጠበቅ ስላልቻለን ያሳፍራል። መስታወት ነው። አባቶቻችንን እኛንም የሚያሳይ መስታወት ነው።
በጣም ያሳቅቅ ነበር። ከዚህ በኋላ አታልፉም ይፈርሳል ሲባል የለም እኮ በዓለም ላይ እንደዚህ አይነት ካስትል በዚህ በኩል አትገባም ይናዳል፣ በዚህ በኩል አትገባም ይፈርሳል፣ በዚህ በኩል አይጎበኝም ይወድቃል እየተባልክ በየጊዜው እየቀነስክ የሚጎበኘውን ነገር ማየት በጣም የሚያስጨንቅ ሁኔታ ውስጥ ነበር። በጣም የሚያስጨንቅ ይናገር ነበር። ድምፅ ነበረው ቁርሱ።